አለበሰው ጌታቸው አለበሰው። ምጽአት ነው፣ እያከበረው አይደለም፣ ምጽአት ነው። በብዙ አቧራ የጠገበው የጌታችን ልብስ ላይ ደረበለትና ግረፉት አላቸው። በዙፋኑ ፊት አቁሞ ግረፉት አላቸው። ገረፉት፣ ሹልሹል ብረት አድርገው ገረፉት፣ አሰቃዩት። ሄሮድስ እንደዚህ ያለ የገሊላ ሰው ነውና የኔ ግዛት ሰው አይደለም፣ ወደ ጲላጦስ መልሱታል። ድጋሚ በእግር ይዘውት እነሱ በሰረገላቸው ላይ ተቀምጦ ይሄዳሉ። ጌታችን ደግሞ በእግሩ እጁን ታስሮ ከኋላ ይከተላቸዋል። ይሄ ሁሉ ለሰቃዮቹ ለገዳዮቹ እንደዚህ በየመንገዱ ለሚተፉበት ለሚያዋርዱት ሁሉ የተከፈለ ክፍያ ነው እና ጲላጦስ ፊት ቆመ። ጌታችን ኢየሱስ ክርስቶስን ጲላጦስ ጠየቀው። ሲጠይቀው መጽሐፍ ቅዱስ እንደዚህ ይላል፣ በዝምታው እስከሚገረም ድረስ ፈጽሞ ጸጥ አለ። ወጣና ጲላጦስ እነሆ ንጉሳችሁ አላቸው። እኔ ምንም የሚያስከስስ ነገር አላገኘሁበትም፣ ግን ይኸው ንጉሳችሁ ሲል ንጉሳችን እርሱ አይደለም ቄሳር ነው ንጉሳችን ብለው ጌታ ኢየሱስ ክርስቶስን በአደባባይ ካዱት። ከቄሳር በቀር ንጉስ የለም። በእርግጥ ጌታ ኢየሱስ ክርስቶስ የነሱ ብቻ ሳይሆን የፍጥረት ሁሉ ንጉስ፣ የዓለም ሁሉ ንጉስ። እሱን አስወግደው በርባንን እንፈታለን። በነፍስ ግድያ ከታሰሩ በጣም ጨካኝ ከሆኑ ወንበዴዎች መካከል ዋነኛ የነበረውን በርባንን፣ ኃጢአተኛውን በርባንን ፍታው፣ ይህንን ሰው ግን አስወግድልን አሉት። በእርግጥ መወገዱ የግድ ነበር። የጌታ ቃል ሲናገር ኢሳይያስ 53 ላይ ጻድቅ ነፍሱ ከሕያዋን ምድር እንደተወገደች ከትውልዱ ማን አስተዋለ ይላል። አስወግደው አሉ። ጻድቅ ነፍሱ ከሕያዋን ምድር ሞተ አይደለም የሚለው በግፍ ተወገደ ይላል። ይሄ ሁሉ መከራ፣ ይሄ ሁሉ ሲቃይ ስለኔ ነው፣ ስለ ሰው ልጆች ሁሉ በቀደመው አዳም በኩል ስለ ቡጭቅ አርጎ የሚያነሳው እና አንዴ አሳርፈው ሲያነሱት እጁን ማንቀሳቀስ አይችልም። ጠፍረው አሰሩ፣ ቡጭቅ ይላል። ሁለተኛውን ለመግረፍ የመጀመሪያውን ያራግፋል። ከኃጢአት የሚያድነን ያ የተተለተለው ጀርባው የተገረፈበት ቁስል ነው። ይህንን ካደረጉ በኋላ አልበቃቸውም። ደም ከሰውነቱ ይወርዳል። ጭንቅላቱን በበትር ይመቱት ነበር። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 19 ላይ ከባድ እንጨት አሸከሙ። ከጲላጦስ የፍርድ ወንበር ጌታ ኢየሱስ ክርስቶስ እስከተሰቀለበት እስከዚያ የራስ ቅል ተብሎ እስከሚጠራው 0.8 ኪሎ ሜትር አካባቢ ቪያ ዶሎሮሳ የስቃይና የጣር መንገድ ተብሎ ይጠራል። ጌታችን ኢየሱስ ክርስቶስን ከባድ እንጨት አሸከሙት። ተሸክሞት መውጣት ሲጀምር አልቻለም፣ አቃተው፣ ወደቀ። አያችሁ፣ ሲወድቅ በሰውነቱ ላይ የፈሰሰ ደም አለ። መሬት ላይ ወድቆ ሲነሳ ያ በደም የተነከረው ሰውነቱ መሬት ላይ ያለውን አቧራውን ይዞት ይነሳል። ወንድማችን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ ያየው የከበረውን የሚያበራውን የሚያብረቀርቀውን ጌታችን ኢየሱስ ክርስቶስ ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስብከታችን ይሄ ነው። በእናንተ መካከል ስኖር ከኢየሱስ ክርስቶስ ያውም ከተሰቀለ ውጪ ሌላ ነገር እንኳን ላላውቅ ቆርጬ ነበር እስኪል ድረስ። ስለዚህ ያንን እንጨት መሸከም ሲያቅተው ከነሱ መካከል አንድ ከቀሬና የመጣ ስምዖን የሚባል ሰው አገኙና ያው ከቀሬና ከሊቢያ አካባቢ ነው የመጣው፣ ምናልባት ጥቁር ሊሆን ይችላል። አሸከሙት እንጨቱን። እድለኛ ነው እሱም በጌታ በኢየሱስ ክርስቶስ ደም የተለወሰውን ያንን እንጨት የመሸከም እድል አገኘ። ተሸከመ። ያንን እንጨት ተሸክሞት እስከዚያች ራስ ቅል እስከምትባለው ስፍራ ድረስ አለ። ጌታ ኢየሱስ ክርስቶስን በሁለት ወንበዴዎች መካከል ብዙ ተሰቃየ። ይሄ ሁሉ ክፍያ ስለ ሰው ልጆች ኃጢአት የተከፈለ ክፍያ። በመጨረሻ በቆላስይስ መልእክት ምዕራፍ 1 ከቁጥር 21 እስከ 23 ድረስ የእግዚአብሔር ቃል ሲናገር በእንጨት ላይ በፈሰሰው ደም እግዚአብሔር ራሱን ከዓለሙ ጋር አስታረቀ። ቀጥሎ እዚያው ላይ በዚያው እንጨት ላይ በተቆረሰ ስጋ እግዚአብሔር የሰው ልጆችን ከራሱ ጋር አስታረቀ። ሌላ መታረቂያ መንገድ አልተገኘም።
የምናመሰግነው ለዛ ነው። የተከለከልነውን ልንገባ ማንችልበትን የእግዚአብሔርን ክብር የዘላለምን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ መስዋዕት ሆኖ ከፍሎ ተከፈተ። በሚገለባበት ሰይፍ በኪሩብ የተዘጋ በር ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ታርዶ ራዕይ ምዕራፍ 5 ላይ የታረደው በግ ታርዶ በሩ ተከፈተ። የክርስቶስ ኢየሱስ ደም በሰው ልጆች ላይ እንዲፈስ የእግዚአብሔርን ቅድስና የሚመጥን ያ ቅድስና ኃጢአተኞቹ ሰዎች ላይ እንዲገኝ ጌታ ኢየሱስ ክርስቶስ ኃጢአታችንን በደሙ አስወግዶ በአባቱ ፊት መቆም የምንችልበትን ቅድስና ሰጠን። ስለዚህ ወንድማችን ሐዋርያው ቅዱስ ጳውሎስ እንደዚህ ያለ እርሱ በእግዚአብሔር ፊት ስለኛ ቅድስናችን ነው፣ ጽድቃችን ነው፣ ጥበባችን ነው፣ ቤዛችንም ሆነ። እኔ ልሰቅለው እየፈለግኩ እርሱ ግን ደግሞ ይምረኛል። እየገደልኩት ሞቴን ይዞት ሞተ፣ ኃጢአቴን አስወገደ፣ ይቅርታና ምሕረትን ተቀበልኩ። ይለኔ ምን ያስተምረኛል? በጌታ በኢየሱስ ክርስቶስ ማመን የዘላለም ሕይወት እንደሚያስገኝ ያስተምረኛል። ከዚህ አስቀጥሎ ምን ያስተምረኛል? አጠገብ ያለው ወንድሜን ይቅር ማለት ነው። አጠገብ ያለችውን እህቴን የሚበድለኝን የሚያቆስለኝን አልፎ ምናልባት በጣም ብዙ ሊያሰቃየኝ የሚፈልግ ሰው ካለ ጌታ ኢየሱስ ክርስቶስ ለሚገድሉት እንደማለደ ለሚገድሉት እንደሞተ ኃጢአተኞችን እንዳዳነ እንዲሁ አጠገባችን ያሉትን ወንድሞችና እህቶቻችንን ዝቅ ብለን ስለ እነርሱ ምናልባት አልፈን እነርሱን ማዳን ይችላል። ከጌታችን ከኢየሱስ ክርስቶስ ይህንን እንማራለን። መልካም የትንሣኤ ባህል እንዲሆንላችሁ እመኛለሁ። እግዚአብሔር ይባርካችሁ። እኛ ክርስቶስን እንሰብካለን።